ሰላም ውድና የተከበራችሁ የዩቲዩብ ተመልካቾቼ፣ ዛሬ እንግዲህ ከላይ ተምኔሉ ላይ እንዳያችሁት እናንተን ይጠቅማል ብዬ ባሰብኩት ቪዲዮ መጥቻለሁ። ተምኔሉ ላይ እንዳያችሁት ደግሞ የዛሬ ቪዲዮአችን የሚሆነው 3 ምርጥ የዩቲዩብ ፖድካስቶች ማለትም የኢትዮጵያ 3 ምርጥ ፖድካስቶችን ዛሬ የምጠቁማችሁ ይሆናል። እነዚህ ፖድካስቶች በኤዱኬሽን ሊሆን ይችላል፣ እንዲሁም በቀልድም ሊሆን ይችላል፣ ወይም ደግሞ የህይወት ተመክሯቸውን በማሳየት ሊሆን ይችላል። እኔ የመረጥኳቸው ይሄ በእኔ አስተሳሰብ ነው። እናንተም የተለያየ ሰው የየራሱ ምርጫ ይኖራል። ማለትም በየካታጎሪው የተለያየ ፍላጎትን ያማከሉ ፖድካስቶች አሉ። ዛሬ ግን ያመጣሁላችሁ አንደኛ በምን መልኩ ነው ብትሉኝ ከዚህ ላይ ነው እያነበብኩ የምነግራችሁ። አንደኛው ቀልድና ቁም ነገርን የያዙ ፖድካስቶች አሉ። እንዲሁም ቁም ነገር አዘል እና የህይወት ተሞክሯቸውን የሚያሳዩ ፖድካስቶች አሉ። በመጀመሪያ ላይ ያስቀመጥኩት ፖድካስት ወቾ ጉድ ሲሆን ሁለተኛ ላይ ያስቀመጥኩት ፖድካስት ደግሞ መሪ ፖድካስት ሲሆን ሶስተኛው ፖድካስት ደግሞ ፍጹም ፍስሐ ወይም ንቁ ፖድካስት ነው። እንግዲህ እነዚህ ፖድካስቶች በሀገራችን ኢትዮጵያ በቅርብ ጊዜ በጣም ተወዳጅነት እያመጡ ያሉ ፖድካስቶች ናቸው። እንዲሁም በይዘታቸውም አሪፍ ኮንተንቶች ናቸው። እንዲሁም ሰዎች ከነሱ በጣም ብዙ ይማራሉ። እንዲሁም የሚያቀርቧቸው ሰዎች አብዛኞቹ በሚባል ደረጃ የህይወት ተሞክሯቸውን ለሰዎች የሚያስተምሯቸው። እንግዲህ በመጀመሪያ አንደኛ ላይ ያስቀመጥነው ፖድካስት ወቾ ጉድ ነው ብለናል። ወቾ ጉድ ይዘቱ ቀልድና ቁም ነገርን የያዘ ነው። እንደ ገስቶቹ ነው ወይም እንደ እንግዳዎቹ ይወሰናል። አንዳንድ ሰዎችን አንዳንድ ሳምንት ምን ያደርጋሉ ቀልድ ሲሆን፣ አንዳንድ ሳምንት ደግሞ ቁም ነገርን የያዘ ነው። እንግዲህ ወቾ ጉድ ሰብስክራይበሮቻቸው 330k በ160 ቪዲዮዎች የዛሬው ፖድካስቶች አንደኛ ላይ ያስቀመጥነው ወቾ ጉድ ነው በ330,000 ሰብስክራይበር። እንግዲህ ወቾ ጉድ ካቀረባቸው ቶፕ ስሪዎች ውስጥ እንዲሁም ቶፕ ስሪዎችም ብቻ ሳይሆኑ በጣም ምርጥ የምላቸውን 3 ገስት ወይም እንግዳዎችን የምነግራችሁ ይሆናል። አንደኛ ላይ የወቾ ጉድ ቤስት ቶፕ ቪወር ወይም ብዙ ተመልካች ያገኘው ፖድካስት የ1 ብር ፖድካስት ነው። በ1.4 ሚሊዮን ቪው በ7 ወር ያገኘ ሲሆን በጣም ብዙ ሰው የወደደው ፖድካስት ነው። ሁለተኛው ደግሞ ዶክተር እንግዲህ በጣም የህይወት ተሞክሮ ላይ በጣም ብዙ ሰዎች ተምረዋል። የተማሩበት ስለሆነ በጣም ብዙ ሰዎች ወደውታል። እኔም አይቼዋለሁ የዶክተርን ፖድካስት በ1.4 ሚሊዮን ቪው በ8 ወር ያገኘ ሲሆን ሁለተኛ ላይ ተቀምጧል። በሶስተኛም የታኩሬ ፖድካስት ሲሆን በ724,000 ቪው በ6 ወር በማግኘት ሶስተኛ ላይ የተቀመጠ ነው። እነዚህ ሶስቶቹ በወቾ ጉድ ላይ በጣም ጥሩ ኢንጌጅመንት ከማህበረሰቡ ያገኙ ቪዲዮዎች ናቸው። በመቀጠልም የምናገኘው መሪ ፖድካስት በ185,000 ሰብስክራይበር በ157 ቪዲዮ ሁለተኛ ላይ ያስቀመጥነው ሲሆን መሪ ፖድካስት ብዙ ጊዜ ቁም ነገር አዘልና የህይወት ተሞክሮችን የሚያሳዩበት ፖድካስት ነው። እዚህም እንግዲህ እንደ ወቾ ጉድ ላይ ቀልዶች ብዙም አይበዙበትም። ሲሪየስ የሆኑ ነገሮች የሚፈልግ ሰው መሪ ፖድካስትን ብታዩት እኔ ሪኮመንድ አደርጋቸዋለሁ። እኔም የምከታተለው ፖድካስት በመሆኑ ማለት ነው። መሪ ፖድካስት ላይ ቶፕ 3 የምላቸው ማለትም ሰው ወዶት በጣም ብዙ ቪው ያገኙ 3 ገስት ወይም እንግዳዎች አሉ። የመጀመሪያው ኤርሚያስ ሲሆን በ973,000 ቪው በ1 ዓመት ውስጥ በማግኘት የመሪ ፖድካስት ቶፕ ቪወር ሆኗል ይሄ ሰውዬ። ሁለተኛ የአዲስ አለማየሁ 873,000 በ2 ዓመት ውስጥ በማግኘት ሁለተኛ ደረጃን ይዟል። ሶስተኛ የኃይሌ
ገብረ ስላሴ ፖድካስት ሲሆን 645,000 ተመልካች በአንድ አመት ውስጥ በማግኘት የመሪ ፖድካስት ቶፕ ስሪዎች እነዚህ ናቸው። መሪ ፖድካስት ላይ አንዳንድ ማለት እንፈልጋቸው ነገሮች አሉ። ህይወታችሁ ላይ ዲሲፕሊን ወይም ኮንሲስታንሲ እንዲኖራችሁ የሆነ ማንገዳገድ ላይ ካላችሁ በህይወታችሁ ላይም ራሳችሁን መለወጥ የምትፈልጉ ካላችሁ ከእነሱ ተመክሮ በመውሰድ ራሳችሁን መቀየር ትችላላችሁ። አንዳንድ መሪ ፖድካስት ላይ አሪፍ የምላቸውን ፖድካስቶች ወይም ገስቶች አሉ፣ የነሱን ማየት አለባችሁ ማለት ነው። በሶስተኛ ላይ ያስቀመጥኩት የፖድካስት ቻናል ፍጹም ፍሳ ወይም ንቁ ፖድካስት። ይሄ ፖድካስት በ239,000 ሰብስክራይበር በ668 ቪዲዮ ሶስተኛ ላይ ያስቀመጥኩት ፖድካስት ነው። ይሄም እንግዲህ እንደ መሪ ፖድካስት ቁም ነገርና የህይወት ተሞክሮ የሚቀርብበት የፖድካስት ቻናል ነው። ስለዚህ እዚህ ፖድካስት ላይ ሲሪየስ የሆኑ ነገሮች የሚወሩበት ነው። እሺ እንግዲህ ሲሪየስ የሆኑ ነገሮች የሚወሩበት ነው። የዛሬ ቪዲዮ ይህን ይመስላል። ሰብስክራይብ አድርጋችሁ እኔን ሰብስክራይብ በማድረግ ማገዝ ትችላላችሁ። በቀጣይ ምን አይነት ቪዲዮ እንድሰራላችሁ እንደምትፈልጉ ኮሜንት ላይ አስቀምጡ። ይመቻችሁ። ፒስ